ሁላችሁ ተሰብስባችሁ ምንም ብታወሩ በምናገለግለው በእኛ መንገድ ላይ እቺን የምታክል ለውጥ አታመጡም። እኛ ግን በእናንተ ላይ ክፉ ብንጸልይ ብዙ ጉዳይ ይበላሽባቸዋል። እኛ ድካማችሁ ችለን እንኳን የምንኖረው ከእናንተ ጋር፣ እናንተ ግን ለምን ትሮጣላችሁ? ስለዚህ ልጅ ነው፣ አስተማሪ አስተማሪ ነው። የፈለገ ይሁን እንጂ ሁለተኛ ክፍል ተማሪ፣ ሶስተኛ ክፍል ተማሪ፣ አምስተኛ ክፍል ተማሪ ማስትሬት ፒኤችዲ ያለው ሰው መንካት ብዙ እንደው ባለማወቅ ሆነ እንጂ ብዙ አቅም የለም። ስለዚህ ብዙ ባንደፋፈር፣ ብዙ ጉዳይ ባናወራ ጥሩ አይደለም ወይ? የሆነ አሁን አንዳንድ ኢቶች አጭር ቀሚስ ለብሰው ቸርች ሲገቡ በኢየሱስ ስም ይላል። አትጨፈን፣ እያጅተቀው ኢግኖር ማድረግ አለብህ። እያየ አትበል። የጨፈንከው ስለተሸነፍክ ነው። እዩ ከመንፈስ አወጣኝ አይደል? ወጣ ከመንፈስ ወደ መንፈስ መቼም አትመለስም። እያየ ኢግኖር ማድረግ ካልቻልክ አይን ጨፍነ ኢግኖር አታደርግ። ቸርች ውስጥ ኢግኖር ብታደርግ አስፋልት ረታ ያለ ስሉ የሚወቀሱ ሴቶች ናቸው። ሴቶች ብዙ ጊዜ ፓስተሮችን፣ አገልጋዮችም፣ መጋቦችም ዘማሮችም ሴቶችን ነው የሚወቀሱ። ምክንያቱም ቀሚሱ ልክ አይደለም ለብሰው መጣችሁ። ለምን አየ? ስለዚህ አልቻልክም ማለት ነው። ስላልቻልክ እኮ ነው ያየው። ወንድሜ መንፈሲ መገዛት ካልቻልክ እዚህ ብንከለከልም እዛ ታገኛለህ። የውጭ እኮ ነው ቤት ውስጥ የመጣው። የውጭ የሚታየው ቸርች ገባች። መጀመሪያ እዚህ እያየ አይ ማይረባ ነገር ነው ብለህ ፎርጌት ካላደረግ ውጭ ላይም ፎርጌት አድርጋለህ። እዚህ መንፈስ ላይ ካበደች ምትል ሆነ እዛ ስትወጣት ከአሙስና ከእሑድ ውጭስ አይከብድም? ከዛስ እሱም ደግሞ ሄደህ ትነግራለህ። መንገደኛ አቆመ ትነግራለህ ወይ? ለምን ተናገር? እዚህ ቦታ ስለሆነ። ስለዚህ ወንድም መጀመሪያ ጥቅም አለና ጥቅም የሌለ ነገር ለይና ይወቅ። እያየ ሳታሸንፍ ጨፍነ አታሸንፍ። እያየ ራስ ማሰናከል ካልከለከልክ ጨፍነ አትከለከል። ያው ጸልየ ከጨረስክበት አለኩ መቼ በዛ እንደዚህ ብላ ወደ ቤት አትድም። እዚህ እንደዚህ ብለ ከያደቀ በኋላ እንደዚህ ተላለ ጎንደር ሰውዬ ታያለ። አዮ ማሰናከል እዚሁ ጀምራ ማለት ኢግኖር ማድረግ አለብኝ። አይናችን ከድነ ሳይሆን እያየ ኢግኖር እናደርጋለን። የሚጠቅምና የማይጠቅመው ነገር ለይቶ የሚያውቅ ትውልድ ነን። ስለዚህ ምንም አታስመሰሉ። አይን መጨፈን ማለት አሁን ሰዎች አእምሮ መሰብሰብ ምንድነው? ከሚሰናከል ራስ መጠበቅ ማለት ነው። መንፈሳዊ ሰው ማለት አይን ከፍቼና አይን ጨፍኜ አይደለም። መንፈሳዊ ሰው ታክሱ ስገባ መንፈሳዊ ነኝ፣ ሲበላ መንፈሳዊ ነኝ፣ ሲነዳ መንፈሳዊ ነኝ። ሲነዳ አጋንንት እኔ ካየ ያቀኛል። ካፌ ስገባም አጋንንቶች ያውቃሉ። ከተማው ሲንቀሳቀስም ያቀኛል። ምንድነው? መንፈሳዊ ሰው መሆኔ። እስኪ አንድ አሜን በል። አይን ጨፍኜ አይን ከፍቼ አይደለም መለያይ። ብዙ ቤተክርስቲያኖች ችግሩ እኮ ነው። ዛሬ 4 ቀን ቢጸለይ 5ኛ ቀን ወደ ውጭ ትወጣለህ። መሰናከሉ ይቀጥላል። ማሸነፍ ያለብህ እድሜ ልክ እንደማሰናከል እያየ ማሸነፍ አለብህ። ያራሴ እያየ ነው ጦርነት የምትጀምረው፣ እያየ ነው የምትጸልየው፣ እያየ ነው የምታወጀው፣ እያየ ነው ብሊቭ የምታደርገው፣ እያየ ነው የምትዘለው። ብር ጌታ ሆይ አለ በዛው አንዴ ነፃ ላውጣ። አነገር ነገር ብር ይጸልያል፣ ይጠየቃል እግዚአብሔር። አንዱ ኢየሱስ ምድር ላይ ባለበት ዘመን ካረጋቸው ታምሮች አንዱ ብር ነው። ሻሃታስ አለመናችሁ ምን አልተቀበላችሁም የሚለው አንዱ የኢትዮጵያን ጴንጤ ኢየሱስ ቢመጣ ብር አልጠየቅም ነው የሚለው። አሉ ደግሞ ብር እንዳትጠይቅ የሚያስተምሩ ራሳቸው ግን ብር የሚጠይቁ እግር ያለ ከእግዚአብሔር አለ ከሰው ብር ይለምናሉ። አንተ እግዚአብሔርን ሰው አትለምን ይለዋል። እነሱ ሰውን ብር ይለምናሉ፣ አንተን ግን እግዚአብሔርን አትለምነው ይለዋል። እየሰማኸኝ ነው? የለበስከው ብር ነው። ወጥተህ የምትበላው ምሳ ብር ነው። ብር አትለምን የሚል የሃይማኖት መንፈስ ይገፈፍ ልበለው አይደል? ይኸውልህ ሰው ብቻ አትለምንም። የሆነ ሰው አያለው ተንበርክኮ ገንዘብ የሚያገኝ ጸልዮ የሚቀበል ሰው አለ።
ተገናኘ ቅባት ተገናኘ ጃጋፋንያሳ ሰላቢው አካውንትን አስደንግጦታል አይደል አሁን ሚራክል ምን ያስደነግጠዋል ታስተባራዳስ የታምር ገንዘብ ያስደነግጠዋል የታምር ገንዘብ ያስደነግጠዋል የታምር ገንዘብ ያስደነግጠዋል የታምር ገንዘብ እንደዚህ ያስደነግጠዋል ቴጋ ባራፋ ፊል አረጋለሁ ቅባት ፊል አረጋለሁ ቅባት ፊል ወሰድ እንዲህ ነው ታምር ማለት ሁጋራፋሃ ሰማያችሁን ቀደድኩት አይታችኋል እዚህ ጋር ወንድማችን ትላንትና አርብ በለቀኩት ቪዲዮ ለኔም 100,000 ብር ገብቶልኛል ተባረክ እያለ ነው በጌታ በኢየሱስ ስም እናንተ የፈለጋችሁትን የባንክ አካውንት ያዙ ድንገት የታምራት ገንዘቦች ወደ አካውንታችሁ በኢየሱስ ስም የተለቀቀ ይሁን ትንሽም ትልቅም የገንዘብ ዕዳዎች በታምራት እንዲከፈሉ ጸልያለሁ ያልተጠበቁ አዳዲስ ሚራክሎች በህይወታችሁ ይሁኑ በኢየሱስ ስም የሰማይ ጉብኝት በህይወታችሁ ይብዛ 1,000 ያላችሁ እንዳትመጡ 10,000 ያላችሁ ነው 10,000 ያላችሁ አፉ ሰፊ ነው ሆዳም 1,000 ያላችሁ በኋላ ፕሮግራም ሊያልቅ ሲል ጸልይላችኋለሁ አምፈልገው 10,000 ያዘው ወደፊት ነው ጸልያለሁ እንዲከፍቶ የሚጠብቅ አንዳንድ ሰርቶ ሊያልፍለት እንደሚችል ያወቀ ሳስነክስ ነው የሚያልፍልኝ የሚል ደግሞ ሰው ብዙ ድሆች ባሉበት ጉባኤ 10,000 አምጥቶ ያስነክሳል ብዙ ድሆች ባሉበት ጉባኤ ድሃ የሚሳቀቅበት ዘመን ነው አሁን ድሃ የሚሳቀቅበት ዘመን አንዳንድ ቸርች ውስጥ ድሃ ለመግባት የሚፈራበት ቸርች አለ መሃል ሀገር ላይ አዲስ አበባ ምና አይታ አትገባ እንደገባህ 1 ሚሊዮን 3 ሚሊዮን ሲሉ አንተ 50 ብር ይዘህ ነው የገባኸው በሚቀጥለው ሳምንት የድሃ ቸርች ትፈልጋለህ ቢጤህን ትፈልጋለህ ማለት እስኪትሳቀቅ ችግር የለም መስጠታቸው ደጎ ነው ሳለ ግን የሚሰጡበት ሞቲቭና የሰውየው እንቅስቃሴ ድሃን ማይመለከት መጽሐፍ ግን እንደዛ አይልም በጉባኤያችሁ መካከል ባለጠጎች ሲመጡ ፊት ለፊት ወንበር ተቀመጡ ትላችኋላችሁ ድሃውን ግን እዛ ጋር ተቀመጥሉታላችሁ እንዲያርጋችሁ ራሳችሁን የምትለያዩ ናችሁ ነገር ግን የሚያስጨንቋችሁ ባለጠጎቹ እንደሆኑ አታውቁምን እግዚአብሔርሳ የእምነት ባለጠጎች ይሆኑ ዘንድ የዚህን ዓለም ድሆች እንደመረጠ አታውቁምን ዳ በእግዚአብሔር ባለጠግነት ይመካ ደካማውም ሰው በእግዚአብሔር ኃይል ብርቱ ነኝ ይበል እርስ በራሳችን ግማሹ በዘር ቸርች ሲለይ ግማሹ ድሃና ሀብታም አርጎ ሲለይ ግማሹ ደግሞ ቪአይፒ አባል ሲያዘጋጅ የአባል ቪአይፒ አለው ታውቃለህ ቪአይፒ አባላት ትቆያላችሁ ቪአይፒ ማለት ቬሪ ኢምፖርታንት ፐርሰን ጅማ አልገባም ጅማ አይደል አንድ ሁለት ቦታ ሰምቻለሁ ቪአይፒ አባላትና አባላት ፕሮግራም ቀን መጥተው በድምጽ የሚያሞቁ ናቸው ቤቱ ድምጽ አላቸው ብር የላቸው ቪአይፒ ደግሞ ባይጮህም ጎምለል ይላል ይሰጣል ማለት ቬሪ ኢምፖርታንት ፐርሰን እዚህ ቤት ውስጥ ማን ነው መለኪያውስ ምንድነው ቪአይፒ አባላትና ዝም ብሎ አባላት ለመባል ኧረ ሌላ ብዙ አለ ፕላቲኒየም አባላት ጎልደን አባላት ሲልቨር አባላት ፕላቲኒየም ገብቷል አይደል መስፈርቱ ምን ነበር በቲቪ ስንሰማው ያኔ ከ100,000 ብር በላይ የሰጠ ሰው ምንድን ነበር የፕላቲኒየም አባል የቸርች አባል ከ100,000 ነው ከ50,000 ደግሞ ጀምሮ የሰጠ ምን ነበሩ ጎልድ አባላት ናቸው የቀረው ደግሞ የኛ ቢጤው ስንት ነው ምንድነው የሚሆነው ሲልቨር ነን ማለት ነው ኤኮንማ ጳውሎስ እንኳን ሲልቨር ፕላቲኒየም ጎልድ ይያልክ ልትከፋፈል ቪአይፒ እና ዝም ብሎ አባል ከማለት ቀርቶ የክርስቶስ ነኝ አንዳችሁ ደግሞ የኬፋ ነኝ አንዳችሁ የጳውሎስ ነኝ ብትሉ ራሱ ይህ ክርስቶስን መከፋፈል ነው እርስ በርሳችሁ በመሃላችሁ መለያየት እንዳይኖር በጌታ በኢየሱስ ስም አዛችኋለሁ የተባለ ነው ክርስትና ወንጌል ይሄን እንደዚህ አይነት ማጥ ውስጥና ጦስ ውስጥ የገባኑ ምንድነው ሲባል ብር የመንከስና የማስነከስ ነካሹን በዛ አስነካሹን